ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለው እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ። ዛሬ ቆንጆ የሆነ የጾም አማራጭ ጎመን በድፍን ምስር እንደ ዱለት በቃ ዱለት እንደበላችሁ አይነት ስሜት እንዲሰማችሁ እንደሱ አይነት ነገር ነው ሰርቼ ላካፍላችሁ ብዬ የመጣሁት። እንግዲህ እንደምታዩት ይኸውላችሁ በጣባ ላይ አድርገን ደግሞ ስናየው ራሱ ላይን ራሱ እንዴት እንደሚያምር ይኸው የምታዩት ነው። በጣም ልዩ ነው እና እስቲ ቆይ እኔ ደግሞ ከሰራሁት በኋላ ወደድኩት። ለእናንተ ደግሞ ለምን አላካፍላቸውም ብዬ ይዤላችሁ መጣሁ ማለት ነው። ይኸው እንደዚህ ቃሪያ ጣል ጣል አድርገን በጣም ነው የሚያምረው። ለእይታ ራሱ ጣዕሙም የተለየ ጣዕም ነው ያለው። እንግዲህ ሁላችሁም እየሰራችሁ ተመገቡት ብዬ ነው የምለው። ጋብዣችኋለሁ። አሁን ጎመን እንደዚህ ከታትፌ አዘጋጅቻለሁ። ድፍን ምስር ደግሞ ቀቅዬ ብስል ካለ በኋላ ነው ታዲያ፣ ምክንያቱም እዛ ጥርስ ያዘ ማድረግ የለበትም እና በደንብ አብስዬ አዘጋጅቻለሁ። ቀይ ሽንኩርት አለ። ላይክ፣ ሰብስክራይብ፣ የደውል ምልክቷን መጫ እንዳይረሱ። ሽንኩርት እና ነጭ ሽንኩርት ከታትፌ አዘጋጅቻለሁ። በዚህ መንገድ ምድጃ ስላጋልኩኝ እንግዲህ ወደ አሰራሩ እንሄዳለን። ቀጥታ አሁን ወደ አሰራሩ። አሁን ምድጃው ስለጋለ ዘይቴን ጨምሬ እንሰራለን ማለት ነው። በመጀመሪያ ነጭ ሽንኩርት አድርገን እንደዚህ ጣዕሙ እንዲወጣልን በመጀመሪያ እንጠብሰዋለን። አሁን ቀይ ሽንኩርታችንን አብረን ደግሞ በድጋሚ እንጠብሰዋለን ማለት ነው። በጣም የተለየ ጣዕም ነው ያለው። በእውነት እየሰራችሁ በየቤታችሁ ሞክሩት። አንደኛ እንደ ጾም አማራጭ ይሆናል፣ ሁለት አይሰለችም ማለት ነው። ልዩ የሆነ አሰራር ነው። እኔ ወድጄዋለሁ። እናንተም ደግሞ እየሰራችሁ ተጠቀሙበት ነው የምለው። ሽንኩርታችንን እንዲህ ካበሰልን በኋላ ሽንኩርቱ እንደዚህ ብስል ካለልን በኋላ ማለት ነው ከትፈን ያዘጋጀነውን ጎመን ደግሞ እንደዚህ እንጨምራለን። የተለየ ጣዕም በእውነት የተለየ በእውነት እንደዚህ በጣም ጤናማ በጣም ተስማሚ ልዩ የሆነ ነው። በእውነት ነው የምላችሁ። ብትፈልጉ በዳቦ ብትፈልጉ በእንጀራ መመገብ ትችላላችሁ። በጣም ልዩ ነው። ከዛ በተረፈ በዛ ላይ ደግሞ ሰዓት አይፈጅም። ቀላል አሰራር፣ ሙሉ የሆነ ምግብ፣ ጥራቱን የጠበቀ። በተለይ ስኳር ለሚያመው ደግሞ ሰው ይሄንን በቂጣ አድርጎ ብፈልግ በተለያየ ነው እንደዛ ነው የምመገበው። በጣም ልዩ ነው። ተጠቀሙበት። እንግዲህ እንደ ጾም አማራጭ አንዳንዴ ምን እንደምንበላ ግራ የሚገባን ጊዜ አለ አይደል? አሁን ብስል ብሎልኛል። እንደዚህ እንደሱ ግራ የሚገባን ጊዜ ያው ይሰለቻል አይደል? አንድ አይነት ምግብ እንደዚህ እየሰራን እንደ አማራጭ መጠቀም እንችላለን። ከዛ ግማሽ የሾርባ ማንኪያ ኮረሪማ ጨመርኩ ማለት ነው። እዚህ ጋር ደግሞ አዝመሪኖ እየተፈጨ ጨመርኩኝ። ከዛ ጨው፣ መጠነኛ ጨው የተፈጨ ጨው። በቃ ሽታው ራሱ በስመ አብ ልነግራችሁ አልችልም። ክትፎ ክትፎ ነው የሚለው። በእውነት ነው የምላችሁ። በቃ የሆነ የአትክልት ቅቤ መጠቀም ትችላላችሁ። የሆነ ቅባት ብዙ ስለማልፈልግ ነው እንጂ የአትክልት ቅቤ መጠቀም ትችላላችሁ። እንደነ ሸኖ ምናምን እንደሱ አይነት ነገር ብታረጉበት ትችላላችሁ። እኔ ግን አልፈልግም፣ ስለዛ አልተጠቀምኩም ማለት ነው። እና እንደምታዩት ያው ድፍን ምስሩን አሁን አስገብቼ ሁሉ ነገር ከተጨማመረ በኋላ የበሰለ ድፍን ምስር ስለሆነ ማዋሃድ
እና ትንሽ የተወሰነ እሳት ማስመታት እና ሁለቱ እንዲዋሃዱ ማድረግ ነው። ያው እንግዲህ ላይክ ሰብስክራይብ በማድረግ የደውል ምልክቷን በመጫን ሁልጊዜ የደውል ምልክቷን በሚጫኑበት ሰዓት ሁልጊዜ የኛ የምንሰራው ፖስት የምናደርገው ነገር ወደ እናንተ እንዲደርስ እናደርጋለን። ላይክ ደግሞ ስታደርጉ ብዙ ሰው ጋር እንዲደርስ ያደርግልናል እና ሁሉም ነገር በምትችሉት አቅም ሼር ኮፒ ሊንክ ማድረግ አትርሱ። ውድ ቤተሰቦቻችን እንግዲህ እንደዚህ ሰርቸዋለሁ። በጣም ነው የማመሰግነው ውድ ቤተሰቦቼ። እያያችሁ በዚህ መንገድ ሰርታችሁ እንደ አማራጭ መጠቀም ትችላላችሁ። አሁን ቃሪያችንን ጨማምረን ጨርሰናል ማለት ነው። አሁን ማቀራረብ ነው። ወደ ጣባችንን እንደዚህ አቀራርበን በእንጀራ ብንፈልግ በዳቦ በቂጣ በፈለግነው መንገድ በምንወደው መንገድ መመገብ እንችላለን። እንግዲህ የምትወዱትና የወደዳችሁ ሰዎች ያው ለጓደኞቻችሁ ለቤተሰባችሁ ስሩላቸው፣ አስደስቷቸው። ቤተሰባችሁንም በዚህ መንገድ እንደ አማራጭ መጠቀም ትችላላችሁ። ለጓደኞቻችሁ ደግሞ ሼር ማድረግ አትርሱ። ውድ ቤተሰቦቻችን ሰላም ሁኑ፣ ደህና ሁኑ። እወዳችኋለሁ። በሌላ ስራ እስከምንገናኝ ድረስ ባይ ባይ፣ ቻው። አመሰግናለሁ።